ሳይቀር ወይ ታዲያ ያልሰራህበትን ያለፈህበትን እንዴት ታገኝ ትችላለህ? አዎ አለፈውበት፣ ግን በቃ ዝም በል። ከዚህ በላይ ልታወራ አልፈቅድልህም። አሁን ማን ነው ከጎን እያገዘ? መልስ የለህም? ሜርሲ እንግዲህ ጄሪንና ሲፋንን በራሷ ጉዳይ ከቤት ካባረረቻቸው በኋላ ብሌን አይምሮ ውስጥ እየተጫወተች ትገኛለች። አንቺ መቀየር አለብሽ፣ አንቺ ከተቀየርሽ አምናን ወደ አንቺ እንዲመጣ ታውቂያለሽ፣ እሱን አጠብቂ፣ ከእንግዲህ የራስሽን መንገድ መጓዝ አለብሽ ብላ እንግዲህ ሜርሲ እንዳለችው ወጣ ወጣ በይ፣ ወደ ውጭ ሄደሽ ጓደኞችሽ ጋር ሂጂ፣ እንዲሁም ደግሞ ሁለመናሽን መቀየር አለብሽ ብላ ትመክራታለች። ብሌንም ደግሞ የሜርሲን ምክር ሰምታ እንዳለችው እያረገች ትገኛለች። እና እንዲሁም ደግሞ ባሩክ አቶ አምናንን ሊጎዳ እያሰበ ነው እና ወይዘሪት ሞርዚና እባክህ ልጄ እሱ ምንም ነገር አላደረገም፣ እስከ ዛሬ ድረስም እሱ ምንም ነገር አያውቅም፣ እናት ያጠፋችውን ጥፋት በወንድሜ ላይ አትወጣ፣ ቢያንስ መልካም ነገር ማሰብ አለብክ ብላ ትናገራለች። እሱም ደግሞ ዝም በይ፣ እኔ የማደርገውን ነገር እኔ አውቃለሁ ይላታል። እንዲሁም ደግሞ ባሩክ ወደ ብሌን ክላስ ይሄዳል። ወደ ብሌን ክላስ ሲሄድ ምን ነው በዚህ ሰዓት ላይ ወደ እኔ መጣክ ብላ ስጠይቀው ብቻዬን ቁጭ ብዬ ነበረ፣ በጣም ደብሮኝ ከብዶኝ ነበረ፣ ለዛ ነው አንቺ ጋር የመጣሁት ይላታል። እሷም ደግሞ ና አንድ ታሪክ ልንገርህና ሁሉንም ነገር ትረሳለህ ይላታል። ከዛ እሱ መጣና ድሮ ለአምናን እንደምትናገረው ታሪክ ተናገረችው። አቤልና ቃየል የሚባሉት በመጽሐፍ ቅዱስ ላይ ነበሩ። እነሱም አንዱ መሬት አራሽ፣ አንዱ ደግሞ የፍየሎች እረኛ ነበረ። ቃየንም ካለው ከስቡ ለእግዚአብሔር መስዋዕት አቀረበለት። አቤልም እንደዛው። እግዚአብሔር ግን የቃየንን መስዋዕት አልተቀበለም፣ የአቤልን ግን ተቀብሎታል። በዛ ምክንያት ቃየን በአቤል ላይ በጣም ተናዶ እንግዲህ የመጽሐፍ ቅዱስ ውስጥ ከተፈጸመው ግድያ የመጀመሪያው ቃየን አቤልን መግደሉ ነው ብላ ታሪኩን ስትነግረው እንግዲህ የመጣሁት እኔ ልዝናና ነበረ፣ ግን ተሳክቶልሻል ይላል። ዳኑዬ እንግዲህ መታለች። ዳኑዬ መታ ሰንደሬላን ማን ነው ያስቆጣው ትላለች። ሰንደሬላ አሁን ተሽሏታል ይላታል አቶ አምናን። ሰንደሬላ ከተሻላት እኔ በጣም ደስ ይለኛል ብላ እንግዲህ ወደ አቶ አምናን ክላስ ሄዳ አቶ አምናንን ይዛ ወደ ብሌን ትመጣለች። እነሱ ዝም እንዳሉ አውቃ ለምንድን ነው ወንድሜ ዝም ያልከው ይላታል። እንግዲህ እንደዛም ደግሞ አቶ አምናን ዳኑዬ በማምጣቷ በጣም ደስተኛ ሆነው ይገኛል። እና እንዲሁም ደግሞ ዳኑ ብሌንን ስለምትወዳት ታስታርቀናለች በሚለው ሀሳብ በጣም ደስተኛ ሆነው ይገኛል። እንዲሁም ደግሞ ብሌን አቶ አምናን እንግዲህ በጣም ተጨንቋል እና የሚያደርገው ነገር ራሱ አላወቀም። ምክንያቱም ከብሌብሱ ማግባትም የምወዳትም ብሌንን ነውና፣ ግን በዛ ምክንያት በጄሪ ምክንያት እንግዲህ ሁለታቸውም ተጣልተው ብሌንም አንተን ከዚህ በኋላ አጠብቀኝ ብላለች። አቶ አምናንም ደግሞ አንቺ የምትከተውን መንገድ እኔ የምቀጥላለሁ ብሏልና፣ አዎ አንተ ከቀጠልኩ እኮ ቆየክ፣ እኔ ነኝ እንጂ እውነት መስሎኝ ከአንተ ጋር እየኖርኩ ነበረ። አንተማ መንገዴን ይዘህ ከቀጠልኩ እኮ ብዙ ጊዜ ሆኗል።
ብላ ትነግረዋለች። እንግዲህ አቶ አምናንም በንዴት አንቺ የምትጓዥን መንገድን የምጓዛለሁ ብሎ ከክላስ ይወጣል። ሚስትህ እንዳትቆጣ ከክላስ ይወጣ እባክህ ትለዋለች። እንዲሁም ደግሞ ወይዘሪት ሞርዚና እኔን እንዳሳበድሽኝና በእኔ ላይ እንደተጫወሽብኝ ለማላቅ መስሎሽ ነበር እንዴ ብላ እንግዲህ በውስጧ እያሰላሰለች ትገኛለች። ወይዘሪት ሜርሲ እንግዲህ ሞርዚና ላይ የሰራችውን ነገር የረሳች ነው የመሰላት እና እሷ ግን ምንም ነገር አልረሳችም። እንዲሁም ደግሞ ወይዘሪት ዛራ ልታገባ ነው እላችኋለሁ። ወይዘሪት ዛራ እንግዲህ የምትወደውን ሰውየውን ልታገባ ነው። አቶ አምና ስትጠየቅ እንግዲህ በጣም ደስ የሚል ሰርግ አድርጌልሽ ነው ምድራው ብሏታልና ብሌንም ደግሞ በጣም ደስ ብላለች። እንግዲህ ብሌን ወይዘሪት ዛህራን እኔ ከዚህ ቤት ማሄድ አለብኝ፣ ከዚህ ቤት ካልሄድኩኝ ሰላም አላገኝም ስትል አይ ልጄ እኔን ትተሽ የት ነው የምትሄጂ? አንቺ እኮ ልጄ ነሽ፣ እኔ እናትሽን የት ነው ትተሽኝ የምትሄጂው ብላ ትለምናታለች። ዳኑዬ ጀግና እንግዲህ የአቶ አምናን ጓደኛዋን ወስዳ የአቶ ክላስ ቆልፋ አቶ አምናንን ይዛ ወደ ብሌን ክላስ መታ ሁለታቸውንም ታስታርቃለች ማለት ነው። የልጅ አዋቂ ዳኑዬ በጣም ነው ማወዳት፣ በእውነት በጣም አስተዋይ ናት። ውድና የተወደዳችሁ የዩቱብ ተከታታዮች በያላችሁበት ቦታ ሰላማችሁ ብዝት ትርፍ ይበልልኝ። ከኔ ጋር ሁሉ ሰላም ሁሉ መልካም ነው። እንዲሁም ደግሞ ቪዲዮን ከወደዳችሁ ሰብስክራይብ፣ ላይክ ማድረጋችሁ አይረሳ። ከጎኔ ስለምትሆኑኝ አመሰግናችኋለሁ። አሁንም አበረታቱኝ እላችኋለሁ። የድር ድራማ እንግዲህ ድር ድራማ ሁላችንም ምን ማየት ብቻ ሳይሆን ብዙ ትምህርት የያዘ ነው። በህይወታችን ውስጥ የሰውን ነገር ከመመኘት ሰርተን ማግኘት፣ የራሳችን ያልሆነውን ነገር ላይ ከምንሟገት የራሳችን ያልሆነው ነገር ላይ ስንሟገት ራሳችንን ልናጣ እንችላለን እና የራሳችን በሆነ ነገር ላይ መሟገት አለብን ማለት ነው። ሀቀኛ ሰው መቼም አሸናፊ እንጂ ተሸናፊ አይሆንም። ስለምትከታተሉን ከልብ አመሰግናችኋለሁ። መልካም ጊዜ ተመኘሁላችሁ። እሷም ደግሞ እኔ በእኔ ምክንያት አንድም ሰው እንዲጎዳ አልፈልግም። አምናን እኔ በእኔ ስህተት ነው አንተ ምስትህን ያባረርከው። እንግዲህ ጄሪን አባሯታል። ጄሪ ሙስጠፋ ጋር ትደውላለች። ሙስጠፋን እባክህን አምናን አባሮኛል፣ የት መሄጃ አለኝ ከአንተ ውጪ? አዎ አንቺ አሁን ከዚህ በኋላ በህይወትሽ ላደረግሽው ነገር ዋጋ መክፈል ስላለብሽ የሚገባሽን አግኝተሻል ይላታል። እሱም ደግሞ እና ስትለው እኔ አሁን ይሄን ነገር ማድረግ አልችልም ብሎ እንግዲህ ስፈል እሷ የምታወራውን ነገር አልሰማም ማለት ነው። እንግዲህ ውድና እየተወደዳችሁ የሰላም ዩቱብ ተከታታዮቼ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። ስለምታበረታቱኝ ደግሞ ከልብ አመሰግናችኋለሁ። በያላችሁበት ቦታ ሰላማችሁ በዝት በለልኝ። ሰላም ለሀገራችን ኢትዮጵያ እላለሁ። እንዲሁም ደግሞ ወይዘሪት ዛራ ደግሞ በጣም ነው የፈራችው። የሞርዚና ነገር አውቄ ስለደበኩት ስፋንና ሜርሲ እንደዚህ እንዳረጉ እኔ እንደማውቀው ካወቀኝ ይገለኛል፣ እኔንም እንደነሱ ሻንጣይና ሲዞኝ ነው የሚያባርረኝ ብላ ፈርታለች። እንግዲህ ሞርዚና ተመልሳ መጥታለች። አሁን ሁሉም ከአይቲ ልጅ ጎን ነኝ እያለች ነው። እንግዲህ አክስቷ ደግሞ የልጅ ልጇን ለአቶ አምናን ለመዳር ጥረት እያደረገች ነው። መጀመሪያ ጄሪን አስወጥቷሉ። አሁን ደግሞ ብሌንን ቀምዳ ይዛታለች ማለት ነው። የህፃንነት ጓደኛዋ የአቶ አምናን ጓደኛ ማለት ነው። እንግዲህ አቶ አምናን ከእንግዲህ የድሮ አምናን የዋሁ አምናን ከዚህ በኋላ ሞቷል። ማናችሁም እባካችሁ ልለምናችሁ አንድ የደበቃችሁኝ ነገር ካለ እኔ በመንገድ ሳላቅ ለእኔ ንገሩኝ ይላችኋል። እንግዲህ ማንም ሰው ከኔ አንድ ነገር እንድደብቁኝ አልፈልግም። እናንተ እኔን ደብቃችሁ እየጎዳችሁኝ ነው እንጂ እኔን እያተረፋችሁ አይደለም። ይሄ ነገር ሁሉ በፊት አውቄ ኖሮ እኔ ለሁሉም ነገር መፍትሄ አገኘ ነበረ። ግን እናንተ የደብቃችሁኝ በጣም ነው የጎዳችሁኝ ይላል።
እንደዚህ በቶሎ ይሻልሻል ብዬ አላሰብኩም ነበረ ብላ እንግዲህ ሞርዚና የሜርሲ አመጣጥ ለምን እንደመጣች ባሏ ማን እንደሆነ ማንን አግብታ ስትኖር እንደነበረ ሁላ ማወቅ ፈልጋ ነበረ ሞርዚና። በዛ ምክንያት እንግዲህ ስፋንን እና ሜርሲን ስለጠረጠረችው እንግዲህ ድግምት ቤት ሄዶ አስማት አሰርተውባት ነው እንግዲህ እንድታብድ ያደረጉት። ዛሬ ላይ ግን ታሽላ ስትመጣ በር ስትከፍት በጣም ነው የደነገጡት ሁለታቸውም። እሷም እዚህ ቤት በማየቷ በጣም ደንግጣለች። እንግዲህ ቢሌን ደግሞ በጣም ተሰምቷታል። ለምን በእኔ ምክንያት ነው ይሄ ነገር የሆነው። ሙስጠፋ ደግሞ በጣም ደስ ብሎታል። አንደኛው ደግሞ በጣም ከፍቶታል። ቢል ጄሪ ደውላ እኔ እኮ የሙስጠፋ የመጀመሪያ ምስቱ ነኝ፣ የድሮ ምስቱ ነኝ ብላ ብትናገርስ አምናን እኔን መለቀቅ ይህን ካወቀ አምናን ምን ያደርገኝውን ጄሪ ታደርጋለች ወይስ አታደርግም የሚለውን ነገር ከራሱ ጋር ያወራ ይገኛል። ሙስጠፋም በጣም ፈርቷል ማለት ነው። ይሄ ነገር ከተፈጸመ እኔንም ይዞኝ ነው መጠፋ ሲፋን ያለችበትን ራሱ ቢታወቅ እኔን አይለቀኝም በማለት እኔም በጊዜ ከዚህ መሄድ አለብኝ ብሎ በራሱ ሀሳብ ያወራል። እንግዲህ ግቢና እኔ ዘጋዋለሁ፣ ወደ ውስጥ ግቢ አልገባም፣ በቃ እኔንም መንቅራ ልታስወጣኝ ነው የመጣችው። ያ መንቀራ ጄሪ ስትወጣ ደግሞ ሌላ መንቀራ ወንድሜ ልጅ አመጣ ብላ እንግዲህ ወይዘሪት ዛህራ ደግሞ ለሰው ይዘገያል እንጂ ለሰራው ጥፋት ሁሉም ሰው ዋጋ እንደሚከፍል አትርሺው ይላታል። እንግዲህ ትላታለች፣ አንቺም ለሰራሹ ነገር ዋጋ ትከፍያለሽ ሜርሲ፣ መቼም አትቀርም። በአንቺ ምክንያት ነው እዚህ ቤት ይሄ ነገር ሁሉ የሆነው።